አላህ በቁርአን ውስጥ ሺህ ጊዜ ቢጠቀስም ብዙዎች ግን በትክክል አያነቡትም። ለዚህ ደግሞ አንደኛው ምክንያት በአማርኛ የሚኖረው አጻጻፍ ነው። አላህ፣ ይህ ደግሞ የቃሉ ትክክለኛ አነባበብ አይደለም። አንዳንዶች ደግሞ አላህ ብሎ በመጻፍ ለማስተካከል የሚሞክሩም አሉ። ሁለቱም ግን ትክክለኛውን አነባበብ አይገልጽም። በዛሬው ቪዲዮ በቁርአን ውስጥ ይህንን ወሳኝ የሆነውን ቃል ትክክለኛ አነባበቡን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ትምህርቱ እናልፋለን። በመጀመሪያ ደረጃ ዓለማችን ላይ ከሚገኙ ቋንቋዎች መካከል አብዛኞቹ ላይ የሌለ ሆኖም አረበኛ ቋንቋ ላይ የምናገኘው አንድ ባህሪ አለ። እሱም ምንድነው? ፊደልን መወፈርና ማቅጠን ነው። አዎ፣ ከአረበኛ ፊደላቶች ውስጥ የሚወፍሩ አሉ፣ የሚቀጥኑ አሉ። ማወፈር ብሎ ማለት ምን ማለት ነው? ማወፈር ብሎ ማለት ፊደሉ በምናነብበት ጊዜ ድምፁ አፋችን ውስጥ እንዲሰበሰብ ወይም ደግሞ እንዲጠራቀም በማድረግ ጎርነን ባለ ድምፅ ማንበብ ሲሆን፣ ማቅጠን ማለት ደግሞ በተቃራኒው ድምፁ ወደ ውጭ እንዲወጣ በማድረግ ቀጠን ባለ ድምፅ ፊደልን ማንበብ ማለት ነው። ታዲያ አንድን ፊደል በምናወፍርበት ጊዜ አፋችን ከውስጥ በኩል የመስፋትና የመለጠጥ ነገር ሲኖረው፣ ፊደሉን በምናቀጥንበት ጊዜ ደግሞ አፋችን ላይ ፈገግ የማለት ነገር ይስተዋላል። ይህ የመወፈርና የመቅጠን ሁኔታ በደንብ ግልጽ እንዲሆንልን እነዚህን ቃላት እያነጻጸርን እንመልከት። ነዘረ፣ ነዘረ፣ አሕሰነ፣ አሕሰነ፣ ዶለ፣ ደለ፣ ዓሳ፣ ዓሳ፣ ዞለ፣ ዘለ፣ ሰዲድ፣ ሰዲድ፣ ነዘረ፣ ነዘረ። እነዚህ ቃላቶች ላይ እንዳስተዋልነው የመጀመሪያዎቹ ፊደላት መወፈር ወይንም ጎርነን ባለ ድምፅ ሲነበቡ፣ ሁለተኛዎቹ ደግሞ ቀጠን ባለ ድምፅ ተነበው እናስተውላቸዋለን። ታዲያ 28ቱ የአረበኛ ፊደላት ከዚህ አኳያ ለሶስት ይከፈላሉ። አንደኛ ሁሌም የሚወፍሩ፣ ሁለተኛ ሁሌም የሚቀጥኑ፣ ሶስተኛ አንዳንዴ የሚወፍሩ አንዳንዴ የሚቀጥኑ ናቸው። ሁሌም የሚወፍሩ ፊደላት 7 ሲሆኑ እነሱም ኹሶ፣ ዶግጢን፣ ቂዝ ተብለው ይጠራሉ። ማለትም ኸ፣ ሶድ፣ ዶድ፣ ገይን፣ ጦ፣ ቋፍ እና ዟ ናቸው። ለምሳሌ ኻበ፣ ሶላቱን፣ ዶላል፣ ጋፊር፣ ጦላቅ፣ ቃለ፣ ዞሀረ። ስለዚህ እነዚህን ፊደላት ስናገኝ መወፈር ወይንም ድምፃችንን ጎርነን ማድረግ አለብን ማለት ነው። ለምሳሌ ኻሊዲነ ፊሃ ላ ዩኸፈፉ ዐንሁሙል ዐዛቡ ወላ ሁም ዩንዘሩን አለዚ አሕሰነ ኩለ ሸይኢን ኸልቀህ ወበደአ ኸልቀል ኢንሳኒ ሚን ጢን ኢስተዒኑ ቢስሰብሪ ወሰላህ ኢነላሃ መዐሳቢሪን ወማ ሁም ዐንሃ ቢጋኢቢን። ወደ ሁለተኛው እንለፍ። ሁሌም የሚቀጥኑ ፊደላት። ሁሌም የሚቀጥኑ ፊደላት እነሱ ደግሞ የተቀሩት ሌሎች ፊደላቶች ሲሆኑ ከሶስት ፊደላቶች በስተቀር እነሱም አሊፍ፣ ላም እና ራ። እነዚህ ሶስቱ ፊደላቶች አንዳንዴ ከሚወፍሩ አንዳንዴ ከሚቀጥኑ ፊደላቶች ውስጥ የሚመደቡ ሲሆን ከዚህ ውጭ ያሉት 18 ፊደላቶች በሙሉ ቅድም እንዳልነው የሚቀጥኑ ወይንም ቀጠን ባለ ድምፅ የሚነበቡ ፊደሎች ናቸው። ከዚህ ቀደም እንዳልነው እነዚህን የሚቀጥኑ ፊደላት በምናነብበት ጊዜ አፋችን ላይ ፈገግ የማለት ነገር ወይንም ደግሞ ወደ ጎን ከፈት የማለት ባህሪ ይስተዋላል። ለምሳሌ ሸይጣን እንጂ ሾይጣን አይባልም። ከፈረ እንጂ ኮፈረ አይባልም። ሐጅ እንጂ ሑጅ ብለን ማወፈር የለብንም። ስለዚህ እነዚህን ፊደላት በምናገኝበት ጊዜ ቀጠን ባለ ድምፅ ማንበብ ይኖርብናል ማለት ነው። ወደ ሶስተኛው እንለፍ። አንዳንዴ የሚወፍሩ አንዳንዴ የሚቀጥኑ ፊደላት። እነሱም ቅድም እንዳልነው 3 ፊደላት ሲሆኑ አሊፍ፣ ላም እና ራ ናቸው። ከቀላሉም ጀምር። አሊፍ። የአሊፍ ፊደል መወፈርና መቅጠን ከሷ ቀድሞ በመጣው ፊደል ይወሰናል። ምን ማለት ነው? ከሷ ቀድሞ የመጣው ፊደል የሚወፍር ፊደል ከሆነ ትወፍራለች። ከሷ ቀድሞ የመጣው ፊደል የሚቀጥን ከሆነ ደግሞ ትቀጥናለች ማለት ነው። ይበልጥ ግልጽ እንዲሆንልን እነዚህ ቃላት ላይ የምትገኘዋን አሊፍ እያነጻጸርን እንመልከት። ኻበ፣ ታበ፣
قال مال عصى عسى ضال دال ለምሳሌ قال قائل منهم ولو شاء الله فأصبح في المدينة خائفا والسماء ذات البروج ስለዚህ የአሊፍ ፊደል የመወፈርና የመቅጠም ጉዳይ ከሷ ቀድሞ በመጣው ፊደል ላይ ይወሰናል ማለት ነው። ከሷ ቀድሞ ያለው ፊደል የሚወፍር ከሆነ የእሷም ድምጽ ይወፍራል። ከሷ ቀድሞ ያለው ፊደል የሚቀጥን ከሆነ እሷም የምትቀጥን ነው የሚሆነው ማለት ነው። እዚህ ላይ ታዲያ አሊፍ ፊደል የቃል መጀመሪያ ላይ ከመጣች እንዴት ነው የምናነባት የሚል ጥያቄ ሊያስነሳ ይችላል። ሆኖም የአሊፍ ፊደል የቃል መጀመሪያ ላይ ፈጽሞ ልትመጣ አትችልም። ይልቁንስ የቃል መካከል ላይ ወይንም መጨረሻ ላይ ብቻ ነው ልትመጣ የምትችለው። የቃል መጀመሪያ ላይ ልትመጣ የምትችለው አሊፍ ሳትሆን ሐምዝ ናት። በአሊፍና በሐምዛ መካከል ያለውን ልዩነት ለማወቅ ራሱን የቻለ ትምህርት ስለሚያስፈልገው በሌላ ቪዲዮ በሰፊው የምናየው ይሆናል። ወደ ሁለተኛው ፊደል እንለፍ። ላም። ላም ፊደል ሁሌም ቀጥኖ የሚነበብ ፊደል ሲሆን ለ እንጂ ሎ ማለት የለብንም። ለምሳሌ ፈለሁም እንጂ ፈሎሁም አይባልም። ጦለዓ እንጂ ጦሎዓ ብለን ማወፈር የለብንም። ኸለቆ እንጂ ኸሎቆ ብለን ላምን ፊደል ማወፈር የለብንም። ለምሳሌ ለሁም ሚን ፈውቅህም ዙለል ሎሁም ሳይሆን ለሁም፣ ለሁም ዙሎል ሳይሆን ዙለል ዙለል። ላኪን አለዚነ ተቀው ረበሁም ለሁም ጀናት ሎኪን ሳይሆን ላኪን፣ ሎሁም ሳይሆን ለሁም። አለዚ አሕሰነ ኩለ ሸይኢን ኸለቀህ አለዚ እንጂ አለዚ አይባልም። ኩለ እንጂ ኩለ አይባልም። ኸለቀህ እንጂ ኸለቀህ ብለን ላምን ፊደል ማወፈር የለብንም። ታዲያ ይቺ ላም ፊደል ሁሌም የምትቀጥን ከሆነ እንዴት አንዳንዴ ከሚወፍሩ አንዳንዴ ከሚቀጥኑ ፊደላት እንዴት ልትመደብ ቻለች የሚል ጥያቄ ሊነሳ ይችላል። አዎ ላም ፊደል ሁሌም ትቀጥናለች፣ ግን ከአንድ ቃል በስተቀር እሱም ደግሞ እንደ ማንኛውም ቃል አይደለም። ይልቁንስ የተከበረና ታላቅ ቃል አላህ። እዚህ ላይ ያለችው ላም ግን አንዳንዴ ትወፍራለች፣ አንዳንዴ ትቀጥናለች። ማለትም አላህ ብለን አወፍረን የምናነብበት ጊዜ አለ፣ አላህ ብለን አቅጥነን የምናነብበት ጊዜም አለ ማለት ነው። ታዲያ እቺ ላም ፊደል የምትወፍረው አንደኛ አላህ ከሚለው ቃል ቀድሞ ያለው ፊደል ፈትሐ ከሆነ ነው። ለምሳሌ ቁል ሁወ አላሁ አሐድ፣ ሁወ እዚህ ላይ አላህ ከሚለው ቀድሞ ያለው ፊደል ዋው ነው። ዋው ደግሞ ፈትሐ ነው። ስለዚህ ሁወ አላሁ ሁወላሁ ሳይሆን ሁወ አላሁ አሐድ። ፈለን ዩኽሊፈ አላሁ ዐህደህ ኢነላሃ ካነ ዐፉወን ገፉራ። ስለዚህ አላህ ከሚለው ቃል ቀድሞ ያለው ፊደል ፈትሐ ከሆነ አላህ የሚለው ላይ ያለችው ላሟ ትወፍራለች ማለት ነው። ሁለተኛው የምትወፍርበት ምክንያት ደግሞ አላህ ከሚለው ቃል ቀድሞ ያለው ፊደል ዶማ ከሆነ ነው። ለምሳሌ ኢዛ ጃአ ነስሩላሂ ወልፈትሕ፣ ነስሩ አላህ ከሚለው ቃል ቀድሞ ያለው ፊደል ራ ሐረካው ዶማ ነው። ስለዚህ ላሟ ትወፍራለች። ነስሩላሂ ኢዛ ጃአ ነስሩላሂ ወልፈትሕ ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ ፈኡላኢከ የቱቡላሁ ዐለይሂም። ስለዚህ ባጭሩ አላህ ከሚለው ቃል ቀድሞ ያለው ፊደል ፈትሐ ወይም ዶማ ከሆነ አላህ የሚለው ቃል ላይ ያለችው ላሟ ትወፍራለች ማለት ነው። በተቃራኒው እቺ ላም ፊደል የምትቀጥነው ደግሞ አንደኛ አላህ ከሚለው ቃል ቀድሞ ያለው ፊደል ከስራ ከሆነ ነው። ለምሳሌ ቢስሚላሂ አላህ ከሚለው ቃል ቀድሞ ያለው ፊደል ከስራ ስለሆነ ላሟ ትቀጥናለች። ቢስሚላሂ ሳይሆን ቢስሚላሂ። ወከፋ ቢላሂ ሐሲባ ኑዙለን ሚን ዒንዲላህ
ከዛሊከ ዩሕይላሁል መውታ። ስለዚህ አላህ ከሚለው ቃል ቀድሞ ያለው ፊደል ከስራ ከሆነ ትቀጥናለች ማለት ነው። ሁለተኛው ደግሞ የምትቀጥንበት ምክንያት አላህ ከሚለው ቃል ቀድሞ ያለው ፊደል ተንዊን ከሆነ ነው። ተንዊን ማለት ፈትሐተይን፣ ከስረተይን ወይም ضመተይን ማለት ነው። ለምሳሌ ሊመ ተዒዙነ ቀውመን ላሁ፣ እዚህ አላህ ከሚለው ቃል ቀድሞ ያለው ቀውመን የሚለው ተንዊን አለው። ስለዚህ ስናያይዝ አላህ የምትለው ላይ ያለችው ላሟ ትቀጥናለች። ቀውመን ላሁ። ሌላ ምሳሌ ቁል ሁወ አላሁ አሐዱን ላሁ ሰመድ፣ አሐዱን ላሁ። እዚህ ላይ ቀጥለን በምናነብበት ጊዜ አላህ ከሚለው ቃል ቀድሞ ያለው ተንዊን ስለሚሆን እዚህም ላይ ትቀጥናለች። አሐዱን ላሁ። እዚህ ቦታ ላይ ታዲያ የምናቆም ከሆነ ግን ላሟ አትቀጥንም፣ ይልቁንስ ትወፍራለች። በጥቅሉ እንግዲህ አላህ የሚለው ቃል ላይ ያለችው ላም አንዳንዴ ትወፍራለች፣ አንዳንዴ ትቀጥናለች። የምትወፍረው ከሷ ቀድሞ ያለው ፊደል ሐረካው ፈትሐ ወይም ضማ ከሆነ ነው። የምትቀጥነው ደግሞ ከሷ ቀድሞ ያለው ፊደል ሐረካው ከስራ ወይም ተንዊን ከሆነ ብቻ ነው። እስኪ እናንተ ደግሞ ከነዚህ አንቀጾች መካከል ላም ፊደል ዛሬ በተማርነው መሰረት የምትወፍርበትና የምትቀጥንባቸው ቦታዎች የትኛዎቹ ተራ ቁጥሮች እንደሆኑ በኮሜንት አሳውቁኝ። ስለዚህ የላም ፊደል አነባብን አይተናል። የሚቀረን የራ ፊደል አነባብ ነው። እሱ ደግሞ ሰፋ ያለ ህግ ስላለው በሌላ ቪዲዮ የምንመለስበት ይሆናል። የዛሬው ቪዲዮአችን ይህን ይመስል ነበረ። ቪዲዮውን ብዙ እንደተጠቀማችሁበት ተስፋ አደርጋለሁ። እንደዛ ከሆነ ደግሞ ለሌሎች በርካታ ወንድምና እህቶች እንዲዳረስ ላይክ እና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።